ኢትዮ ወንደር ታላቁ የባንክ ዝርፊያና አስደናቂ ሚስጥሮቹ። የብራዚል ፖሊሶች ተሸብረዋል። የሀገሪቱ የደህንነት ኃላፊዎች ግራ ተጋብተዋል። ከጥንካሬው የተነሳ የማይደፈር የተባለውና 2 ሜትር ውፍረት ባለው በብረት ኮንክሪት የተገነባው የባንኩ ወለል በክብ ቅርጽ ተቆፍሮ ጉድጓድ ይታያል። ጉድጓዱን ተከትሎ ጨለማና ረጅም መተላለፊያ ቱቦ ተዘርግቷል። ይህ ለባንኩ ሰራተኞች እጅግ አስደንጋጭ ነበረ። በብራዚል ሰሜናዊ ምስራቅ የምትገኘው ፎርታሌዛ ከተማ ውስጥ መቀመጫውን ያደረገው ባንኮ ሴንትራል ወይም የሀገሪቱ ማዕከላዊ ባንክ ሰራተኞች የተለመደ ተግባራቸውን በመከወል ላይ ናቸው። ከምድር በታች ግን ከማንም ሰው እይታ ውጪ በሰው ልጅ የወንጀል ታሪክ ውስጥ እጅግ አስደናቂና ረቂቅ የሆነ ሴራ ፍጻሜውን እያገኘ ነበረ። ጊዜው በነሐሴ 2005 ዓመተ ምህረት ነበረ። ከባንኩ የምድር ወለል ወደ ታች 4 ሜትር ጥልቀት ላይ 78 ሜትር ርዝማን ያለው አንድ ምስጢራዊ ዋሻ ተዘርግቷል። ይህ ዋሻ ተራ የፍሳሽ ማስወገጃ ቧንቧ አልነበረም። የብራዚልን ማዕከላዊ ባንክ ጥብቅ ካዝና ለመዝረፍ የተዘረጋ ስውር የምህንድስና ተአምር ነበረ። አስደናቂዎቹ ዘራፊዎችም አንድ ጥይት ሳይተኩሱ በማንም ላይ አካላዊ ጉዳት ሳይፈጽሙና ከሁሉ በላይ ደግሞ እጅግ አስተማማኝ ነው የሚባለውን የባንኩን ዘመናዊ ውድ የደህንነት ሥርዓት አልፈው ክብደቱ 3.5 ቶን ወይም ከ3500 ኪሎ ግራም በላይ የሚመዝን ብዛቱ 160 ሚሊዮን የሚሆን የብራዚል ሪያል ዘርፈው ተሰወሩ። የባንኩ ሰራተኞች በነጋታው ጧት የማዕከላዊ ባንኩን በር ከፍተው ሲገቡ የተፈጠረባቸውን ድንጋጤ ለመግለጽ ያዳግታል። የአገሪቱ የፋይናንስ ልብ የሆነው ማዕከላዊ ባንክ ምድር ቤት የሚገኘው ትልቁ ካዝና ወለሉ ላይ ትልቅና ክብ ጉድጓድ ተቆፍሯል። ካዝናው ባዶ ሆኗል። ይህ ክስተት በብራዚል ብቻ ሳይሆን የመላው ዓለም የመገናኛ ብዙሃን ትኩረትን ስቧል። ለመሆኑ ይህንን ፍጹም የተባለ ወንጀል የወጠነው ያቀነባበረውና የመራው ማን ነበረ? ዘራፊዎቹስ እነማን ነበሩ? ይህን ረዥም ዋሻስ እንዴት ከእይታ ተሰውረው ሊቆፍሩት ቻሉ? በዚህ ዝግጅታችን የዚህን ታላቅ ዘረፋ ዝርዝር ሂደት፣ የማስተር ማይንዱን ማንነት፣ የዋሻውን ድንቅ ምህንድስናና በመጨረሻም የዘራፊዎቹን ዕጣ ፈንታ የወሰነውን አስደናቂ የምርመራ ውጤት በጥልቀት እንፈትሻለን። አብራችሁን ቆዩ። እያንዳንዱ ታላቅ ታሪክ መነሻ እንዳለው ሁሉ እያንዳንዱ ታላቅ ወንጀልም መነሻው አንድ ልዩ ስብዕና ያለው ሰው ነው። ስሙ አንቶኒዮ ጁሴቫን አልቬስ ዶስ ሳንቶስ ይባላል። ነገር ግን በስፋት የሚታወቀው አሌማኦ በሚል የቅጽል ስሙ ነበረ። አሌማኦ በብራዚል ፖሊስ መዛግብት ውስጥ ተራ ወንጀል የሚፈጽም ሌባ ወይም ዘራፊ ወንጀለኛ አይደለም። እጅግ የረቀቁና ከፍተኛ የምህንድስና ዕውቀትን የሚጠይቁ ስውር ወንጀሎችን በመፈጸም ዝናው የናኘ ነው። የሰዎችን ባህሪ በማጥናት ረገድ ደግሞ የስነ ልቦና ባለሙያን የሚተካ ረቂቅ ሰው ነውም ይባላል። አሌማኦ የብራዚል ማዕከላዊ ባንክን ባንኮ ሴንትራልን የመዝረፍ ህልም ያደረበት በድንገት አልነበረም። ለዓመታት የባንኩን አወቃቀር፣ የደህንነት ጥበቃውን ድክመትና ጥንካሬ እንዲሁም በባንኩ ውስጥ የሚቀመጡትን የገንዘብ አይነቶች በጥንቃቄ ሲያጠና ቆይቷል። ማዕከላዊ ባንኮች እንደ መደበኛ የንግድ ባንኮች አይደሉም። ጥበቃቸው እጅግ የበረታና በቴክኖሎጂ የረቀቀ ነው።
ባንኩን በተራ የዘረፋ ቴክኒኮች በበር በኩል ወይም በግድግዳ በኩል ሰርስሮ በመግባት መዝረፍ ፈጽሞ የማይታሰብ መሆኑን አሌማኦ ተረድቷል። ካዝናውን ለመስበር የሚቻለው በአንድ መንገድ ብቻ እንደሆነ አመነ። እሱም ከምድር በታች በካዝናው ስር በኩል መግባት ብቻ ነበረ። ነገር ግን እንዲህ አይነቱን ግዙፍ ሥራ ለማስፈጸም ሁለት መሠረታዊ ነገሮች ያስፈልጉት ነበረ። ከፍተኛ የገንዘብ ካፒታልና እጅግ ታማኝ የሆኑ የሙያተኞች ስብስብ። አሌማኦ ይህንን ዕቅዱን ይዞ በብራዚል ታዋቂ ወደ ሆኑት የዕፅ አከፋፋዮችና የባንክ ዘራፊዎች ቡድን ዘንድ አመራ። ከዚህ በኋላ ነው እንግዲህ የዚህ ታሪክ ሁለተኛው ቁልፍ ሰው የሚመጣው። ስሙ ፌርናንዲኒሆ ይባላል። ፌርናንዲኒሆ በሕገወጥ ንግድና ከባድ ወንጀሎችን በመፈጸም ከፍተኛ የገንዘብ አቅም የገነባ ሰው ነበረ። አሌማኦና ፌርናንዲኒሆ በአንድ ምስጢራዊ ስፍራ ተገናኙ። አሌማኦ ያዘጋጀውን የማዕከላዊ ባንኩን ንድፍ ካርታ መሬት ላይ ዘርግቶ ለፌርናንዲኒሆ አሳየው። ዕቅዱ ግልጽና የሚገርም ነበረ። ከባንኩ የተወሰኑ ሜትሮች ርቆ በሚገኝ ስፍራ ላይ አንድ የንግድ ድርጅት በሕጋዊ መንገድ መክፈት፣ ከዚያም ያንን ድርጅት እንደ መሸሸጊያ በመጠቀም ወደ ባንኩ የሚያደርሰውን ረጅም ዋሻ መቆፈር። ፌርናንዲኒሆ መጀመሪያ ላይ ዕቅዱን ሲሰማ እንደ እብደት ቆጥሮት ነበረ። በከተማው መሃል በፖሊሶችና በካሜራዎች ፊት እንዴት ይሄን ያክል አፈር ቆፍሮ ማውጣት ይቻላል በማለት ጠየቀ። አሌማኦ ግን ለእያንዳንዱ ጥያቄ መልስ ነበረው። ድርጅቱን የምንከፍተው ሰው ሰራሽ የሳር ምርት እንደሚያመርትና እንደሚያከፋፍል ድርጅት አድርገን ነው አለ። ይህ በጣም ረቂቅ ዕቅድ ነበረ። ሰው ሰራሽ ሳር የሚያመርት ድርጅት ቀኑን ሙሉ አፈር፣ አሸዋ፣ የላስቲክ ከረጢቶችና የጭነት መኪናዎችን ቢያንቀሳቅስ ማንም አይጠረጥርም። ጎረቤቶችም ሆኑ አላፊ አግዳሚዎች ሰራተኞቹ የተፈጥሮ ሳርና የአትክልት ሥራ እያከናወኑ እንደሆነ ያስባሉ እንጂ ከምድር በታች ዋሻ እየቆፈሩ ነው ብለው ፈጽመው ሊጠረጥሩ አይችሉም። ይህ የአሌማኦ ዕቅድ ፌርናንዲኒሆ ላይ እምነት አሳደረ። ለሥራው የሚያስፈልገውን ሙሉ ወጪ፣ የቤቱን ኪራይ፣ የቁፋሮ መሳሪያዎችን ግዢና ለሰራተኞች የሚከፈለውን ቅድመ ክፍያ ለመሸፈን ተስማማ። ወጪው ቀላል አልነበረም። በወቅቱ ወደ 200,000 የአሜሪካ ዶላር ገደማ ካፒታል መድቧል። ገንዘቡ ከተገኘ በኋላ አሌማኦ ሰራተኞችን መመልመል ጀመረ። የመለመላቸው ሰራተኞች ተራ ሌቦች ሳይሆኑ የየራሳቸው ልዩ ልዩ ሙያ ያላቸው ነበሩ። በግንባታ ሥራ ላይ የተሰማሩ የኮንክሪት ሰራተኞችን፣ በኤሌክትሪክ መስመር ዝርጋታ ላይ የተካኑ ባለሙያዎችንና ከሁሉ በላይ ደግሞ በከባድ የአፈር ቁፋሮ ላይ ልምድ ያላቸውን ማዕድን አውጪዎችን ጭምር ወደ ቡድኑ ቀላቀለ። በአጠቃላይ 25 የሚሆኑ ሰዎች በዚህ ምስጢራዊ ቡድን ውስጥ ተካተቱ። ዕቅዱ ተጠናቀቀ። ካፒታሉ ተገኘ። ሰራዊቱ ተዘጋጀ። አሁን ወደ ተግባር የሚገባበት ጊዜ ሆነ። ግንቦት 2005 ዓመተ ምህረት ከብራዚል ማዕከላዊ ባንክ በትክክል 2 ብሎኮች ርቆ በሚገኝ አንድ ሰፈር ውስጥ በአንድ ተራ የመኖሪያ ቤት ደጃፍ ላይ አዲስ የማስታወቂያ ሰሌዳ ተሰቀለ። በሰሌዳው ላይ ግሪን ተርፍ ሰው ሰራሽ ሳር አምራችና አከፋፋይ የሚል ጽሑፍ ሰፍሮበታል። ድርጅቱ በሕጋዊ መንገድ የተመዘገበና ሁሉንም የመንግሥት መስፈርቶችን ያሟላ ነበረ። በየቀኑ አዳዲስ ሰራተኞች ወደ ድርጅቱ ግቢ ሲገቡና ሲወጡ ይታያሉ። ትላልቅ ቫን መኪናዎች በሳርና በአፈር የተሞሉ ከረጢቶችን እየጫኑ ወደ ግቢው ይገባሉ፣ ይወጣሉ። ለአካባቢው ነዋሪዎች ይህ ተራ ንግድ ድርጅት ነበረ። ነገር ግን በዚያ ቤት ውስጥ ከወለሉ በታች በታሪክ ውስጥ ታላቅ የተባለ የምድር በታች ምህንድስና ሥራ ተጀምሯል። ሰራተኞቹ መጀመሪያ ያደረጉት ነገር ቢኖር
በቤቱ መካከለኛ ክፍል ላይ ወለሉን በመስበር በትክክል ወደ መሬት 4 ሜትር ጥልቀት ያለው ጉድጓድ መቆፈር ነበረ። 4 ሜትር ወደ ታች ከወረዱ በኋላ የባንኩን አቅጣጫ በኮምፓስና በጂፒኤስ መሳሪያዎች በመለካት ወደፊት መቆፈር ጀመሩ። የዋሻው ግንባታ ተራ ቁፋሮ አልነበረም። አሌማኦ ያንዳንዱን ዝርዝር ነገር በከፍተኛ ጥንቃቄ መርቶታል። ወደ ዋሻ ውስጥ ዘልቀን ብንመለከት የምናየው ነገር አስገራሚ ነው። ዋሻው 78 ሜትር ርዝማኔ ያለው፣ በዚያ ጥልቀት ላይ አየር ማግኘት እጅግ አዳጋች ነው። ሙቀቱም ሰውን ያፍናል። ይህንን ችግር ለመቅረፍ አሌማኦ የተራቀቀ የአየር ማናፈሻ ዘዴን ዘረጋ። ጂም ኤላስቲክ ቧንቧዎችን ከምድር ላይ ወደ ዋሻ ውስጥ በማስገባት በኤሌክትሪክ የሚሰሩ ትላልቅ የአየር ማቀዝቀዣዎችን ገጠመ። በዚህ ምክንያት ሰራተኞቹ በዚያ ጥልቀት ውስጥ ያለምንም መታፈን ለሰዓታት ለመቆፈር የሚችሉበት ንጹህና ቀዝቃዛ አየር ማግኘት ቻሉ። ሌላው አስደናቂ ነገር የዋሻው መብራት ነበረ። ሙሉ 78 ሜትር ዋሻ በኤሌክትሪክ መስመር የተገናኘ ሲሆን በየጥቂት ሜትሮች ርቀት ላይ የብርሃን አምፑሎች ተሰቅለውበታል። ይሄም ሰራተኞቹ የቀንና የሌሊት ልዩነት ሳይሰማቸው በደመቀ ብርሃን ስራቸውን እንዲያከናውኑ አስቻላቸው። ነገር ግን ትልቁ የምህንድስና ፈተና የአፈሩ መደርመስ ነበረ። የፎርታሌዛ ከተማ አፈር በአብዛኛው አሸዋማና በቀላሉ ሊናድ የሚችል ነው። ዋሻው ከተናደ ስራው መክሸፉ ብቻ ሳይሆን ሰራተኞቹም በሕይወት የመቀበር አደጋ ይጋረጥባቸዋል። ይህንን ለመከላከል ማዕድን አውጪዎቹ ልዩ ጥበብን ተጠቀሙ። እያንዳንዱን ሜትር በቆፈሩ ቁጥር የዋሻውን ጣሪያና ግድግዳ በጠንካራ ጣውላዎችና በኮንክሪት ምሰሶዎች እየደገፉ ሄዱ። ዋሻው ልክ እንደ ፕሮፌሽናል የማዕድን ማውጫ መተላለፊያ ጠንካራና አስተማማኝ ሆነ። የቆፈሩትን በቶን የሚቆጠር አፈር ወደ ውጭ ማውጣት ደግሞ ሌላው ስልታዊ ተግባር ነበረ። አፈሩን በጋሪዎች ላይ እየጫኑ በዋሻ ውስጥ በተዘረጋ አነስተኛ የባቡር ሐዲድ መሰል መስመር ላይ በማንሸራተት ወደ ዋናው ቤት ያወጡታል። በዚያም በላስቲክ ከረጢቶች በጥንቃቄ ካሸጉ በኋላ ማታ ማታ በቫን መኪናዎቻቸው እየጫኑ ከከተማው አርቀው ይደፉታል። ነገር ግን በዚህ ሁሉ ሂደት ውስጥ አሌማኦን ሌትና ቀን እንቅልፍ የነሳው አንድ ትልቅ ስጋት ነበረ። እሱም የባንኩ የደህንነት መዋቅር ነበረ። የብራዚል ማዕከላዊ ባንክ መሬት ውስጥ የሚከሰቱ ጥቃቅን ንዝረቶችን ሊያውቁ የሚችሉ እጅግ ስሱ የሆኑ የንዝረት መመርመሪያ መሳሪያዎች ነበሩት። የዘረፋው ቡድን አባላት ዶማና ካፋ ይዘው መሬቱን ሲወጉ የሚፈጠረው ንዝረት ባንኩ ውስጥ ያለውን የአላርም ሲስተም ወይም የማንቂያ ደወል ሊቀሰቅሰው ይችላል። ይሄ ችግር የተፈታበት ዘዴ የአሌማኦን ብልሃት የሚያሳይ ነበረ። የግሪንተርፍ ድርጅት የሚገኝበትና ወደ ባንኩ የሚደርሰው መስመር በከተማዋ እጅግ በጣም በሚጨናነቁና ከባድ መሳሪያዎች በሚበዙባቸው ዋና መንገዶች ስር ነበረ። አሌማኦ የቁፋሮ ስርዓቱን በትክክል ከባድ የጭነት መኪናዎችና የሕዝብ ትራንስፖርት በሚበዙበት የቀንና የቅድመ ምሽት ሰዓት ላይ እንዲሆን አደረገ። ከባድ መኪናዎቹ በመንገዱ ላይ ሲያልፉ የሚፈጥሩት የተለመደ የከተማ ንዝረት ሰራተኞቹ ከምድር በታች የሚፈጥሩትን የቁፋሮ ንዝረት ሙሉ በሙሉ ዋጠው። የባንኩ ሴንሰሮች የከባድ መኪናዎች ጩኸትና ንዝረት መስሏቸው ምንም አይነት የምልክት ደወል ሳያሰሙ ቀሩ። ለ3 ወራት ያህል ይህ የ25 ሰዎች ቡድን በፈረቃ ሌትና ቀን ሠራ። እያንዳንዱ ሰው የራሱ የሥራ ድርሻ ነበረው። አንዳንዶቹ ይቆፍራሉ፣ አንዳንዶቹ አፈር ያጓጉዛሉ፣ አንዳንዶቹ ደግሞ ምግብና ውሃን ያዘጋጃሉ። በዚህ ሁሉ ጊዜ በአካባቢው የነበሩ ጎረቤቶች አንዳችም ነገር አልጠረጠሩም። እንዲያውም የድርጅቱ ሰራተኞች በጣም ጨዋዎች፣
ጠዋት ወጥተው ማታ የሚሄዱ ታታሪ ነጋዴዎች እንደሆኑ ያስቡ ነበር። ዋሻው ቀስ በቀስ ወደ ባንኩ መቃረብ ጀመረ። በነሐሴ ወር መጀመሪያ ላይ የዋሻው ርዝመት 78 ሜትር ሲሞላ ሰራተኞቹ ከፊታቸው ከባድና የማይበገር ነገር አጋጠማቸው። የባንኩ ካዝና የታችኛው ወለል ነሐሴ 5 2005 ዓመተ ምህረት አርብ ምሽት የብራዚል ማዕከላዊ ባንክ ሰራተኞች ስራቸውን አጠናቀው ካዝናዎቹን ቆልፈው ወደ የቤቶቻቸው ሄዱ። ባንኩ ቅዳሜና እሁድ ሙሉ በሙሉ ዝግ ነው። ይህ አሌማኦና ቡድኑ ለ3 ወራት የጠበቁት ወሳኝ ቅጽበት ነበረ። በዋሻው መጨረሻ ላይ ቆመው ወደ ላይ ተመለከቱ። ከፊታቸው ያለው የባንኩ ካዝና የታችኛው ወለል ሲሆን እሱም በ1.1 ሜትር ውፍረት ባለው በጠንካራ ብረት በተጠናከረ ኮንክሪት የተሰራ ነበረ። ይህንን ሰብሮ ለመግባት ተራ መሳሪያዎች አይጠቅሙም። የቡድኑ የቴክኒክ ባለሙያዎች ከፍተኛ ሙቀት የሚያመነጩ የሃይድሮሊክ መቆፈሪያዎችንና የብረት መቁረጫ የኤሌክትሪክ መጋዞችን ይዘው ወደ ዋሻው ጫፍ ወጡ። ስራው ተጀመረ። በዚያች ጠባብ ዋሻ ውስጥ የብረትና የኮንክሪት መጋጠሚያ ሲቆረጥ የሚፈጥረው ድምፅና ብልጭታ እጅግ የበረታ ነበረ። ሰራተኞቹ በከፍተኛ ላብና ትንፋሽ እየተጋደሉ ኮንክሪቱን ቀስ በቀስ መሸርሸር ያዙ። የባንኩ የውስጥ የንዝረት ሴንሰሮች እንዳይሰሩ በዚያች ምሽት የባንኩን የኤሌክትሪክ መስመር በከፊል የሚያስተጓጉል ስውር የቴክኒክ ብልሃት ተጠቅመው ነበረ። ቅዳሜ ነሐሴ 6 ቀን ሙሉ ቀንና ሌሊት ቁፋሮ ቀጠለ። ሰራተኞቹ ደከመኝ ሳይሉ ሳይተኙ በፈረቃ ሰሩ። በመጨረሻም እሁድ ንጋት ላይ ያ ጠንካራ የኮንክሪት ወለል ተሸነፈ። አንድ ትልቅ ቀዳዳ ተከፈተ። የቡድኑ አባላት አንዱ በአንዱ ላይ የተንጠላጠሉ ወደ ላይ ተሳቡ። ከፊታቸው የታየው ትዕይንት ህልም የሚመስል ነበረ። እነሱ የደረሱት በትክክል ማዕከላዊ ባንኩ አሮጌና ከስርጭት ሊወጡ የተዘጋጁ ነገር ግን አሁንም ህጋዊ ዋጋ ያላቸው የ50 ሪያል ኖቶች በሚያስቀምጥበት ልዩ የካዝናው ክፍል ውስጥ ነበረ። ይህ የአሌማኦ ሌላኛው የተሰላ ስልት ነበረ። ለምን አዳዲስ የ100 ሪያል ኖቶችን አልወሰዱም? ምክንያቱም አዳዲሶቹ ኖቶች ተከታታይ የመለያ ቁጥር በሲሪያል ነምበር የተመዘገቡ በመሆኑ ባንኩ ወዲያውኑ ቁጥሮቹን ለፖሊስና ለሌሎች ባንኮች በማሰራጨት ገንዘቡ ጥቅም ላይ እንዳይውል ለማድረግ ስለሚችል ነው። በአንጻሩ ግን እነዚህ አሮጌ የ50 ሪያል ኖቶች ተከታታይ ቁጥራቸው ያልተመዘገበና በገበያ ውስጥ በቀላሉ ማንም ሳይጠረጥር ሊዘዋወሩ የሚችሉ ነበሩ። ካዝናው ውስጥ የገንዘብ ኖቶች ተቆልለው ተራራ ሰርተዋል። የቡድኑ አባላት በጥንቃቄና በፍጥነት ስራቸውን ጀመሩ። ገንዘቡን በፕላስቲክ ከረጢቶችና በባልዲዎች እየሞሉ በዋሻው ቀዳዳ ወደ ታች ማውረድ ያዙ። በዋሻው ውስጥ የተዘረጋው አነስተኛ የጋሪ መስመር አሁን ሙሉ አቅሙን ተጠቀመ። የገንዘብ ከረጢቶቹ በጋሪ እየተጫኑ ወደ ግሪን ተርፍ ቤት ይጋዛሉ። በዚያች እሁድ ምሽት ዘራፊዎቹ 3.5 ቶን ወይም ከ3500 ኪሎ ግራም በላይ የሚመዝነውን የገንዘብ ኖት ሙሉ በሙሉ ከባንኩ አውጥተው አጠናቀቁ። ገንዘቡ በሙሉ ወደ መኖሪያ ቤቱ ከደረሰ በኋላ አሌማኦ ቡድኑን ሰበሰበ። አስቀድሞ በተዘጋጀው ዕቅድ መሰረት ገንዘቡ በ25ቱ ሰራተኞች መካከል ተከፋፈለ። እያንዳንዱ ሰራተኛ እንደ ድርሻውና እንደ ሙያው በሚሊዮን የሚቆጠር ገንዘብ ደረሰው። ነገር ግን አሌማኦ አንድ የመጨረሻ ነገር አደረገ። በቤት ውስጥ የነበሩትን የጣት አሻራዎችና ፍንጮች በሙሉ ለማጥፋት ቤቱን ሙሉ በሙሉ በነጭ የኖራ ዱቄት ረጩት። የኖራ ዱቄት የጣት አሻራና ዲኤንኤን ሙሉ በሙሉ የሚያበላሽ በመሆኑ
ለፖሊስ ምርመራ አስቸጋሪ ያደርገዋል። ስራው ተጠናቀቀ። እሁድ እኩለ ሌሊት ላይ 25ቱም ሰራተኞች በተለያዩ አቅጣጫዎች ገንዘባቸውን ይዘው ከተማዋን ለቀው ተሰወሩ። ሰኞ ጠዋት ነሐሴ 8 2005 ዓመተ ምህረት የባንኩ ጠባቂዎችና ሰራተኞች ወደ ካዝናው ክፍል ሲገቡ መሬቱ ላይ የተቆፈረውን ትልቅ ጉድጓድ አዩ። የባንኩ ሥራ አስኪያጆች ማመን አልቻሉም። የሀገሪቱ የፋይናንስ ደህንነት ተጥሷል። 160 ሚሊዮን ሪያል የገባበት ጠፋ። የብራዚል መንግሥት ወዲያውኑ ከፍተኛ ድንጋጤ ውስጥ ገባ። የፌዴራል ፖሊስ ምርጥ መርማሪዎች ተጠርተው ወደ ስፍራው መጡ። ታላቁ የምርመራ ታሪክም ተጀመረ። የብራዚል ፌዴራል ፖሊስ ወዲያውኑ የልዩ ምርመራ ቡድን አቋቋመ። ቡድኑን እንዲመራ የተመደበው አንጋፋውና ስመጥሩ መርማሪ ኢንስፔክተር ሆሴ ማሪያ ነበረ። ሆሴ ማሪያ ወደ ባንኩ ካዝና ወርዶ መሬት ላይ ያለውን ጉድጓድ ሲመለከት፣ በመቀጠልም በዚያ ጉድጓድ በኩል ሾልኮ ወደ 78 ሜትሩ ዋሻ ሲገባ አይኑን ማመን አልቻለም። መርማሪው በኋላ ላይ ለጋዜጠኞች እንደተናገረው ይህ የወንጀለኞች ሥራ አይደለም፣ ይህ የሥነ ሕንፃ ጥበብና የታላቅ ምህንድስና ውጤት ነው ብሏል። ፖሊስ በዋሻ ውስጥ ባደረገው ፍተሻ አንዳችም የጣት አሻራ ወይም የዲኤንኤ ፍንጭ ማግኘት አልቻለም። አሌማኦ ቤቱን በኖራ ዱቄት መሸፈኑ ምርመራውን በመጀመሪያዎቹ ቀናት ሙሉ በሙሉ አቅጣጫ አሳጣው። ፖሊስ ወደ ግሪን ተርፍ ድርጅት ቤት በመግባት እያንዳንዱን ሴንቲሜትር ፈተሸ። ከዚያም ውስጥ ምንም ፍንጭ አልነበረም። ነገር ግን ፍጹም የተባለ ወንጀል የለምና የሰው ልጅ ስግብግብነትና ጥንቃቄ ጉድለት ሁልጊዜም ፍንጭ መተው አይቀሬ ነው። መርማሪ ሆሴ ማሪያና ቡድኑ በቤቱ ፍርስራሽ አፈር ውስጥ በጥንቃቄ ሲፈልጉ በመጨረሻም አንድ በጣም ትንሽ ነገር አገኙ። እሱም ጥቅም ላይ የዋለ የሞባይል ሲም ካርድ መያዣ ፕላስቲክ ነበረ። በዚያ ፕላስቲክ ላይ የሲም ካርዱ መለያ ቁጥር ይታያል። ፖሊስ ወዲያውኑ ወደ ቴሌኮም ኩባንያው በመሄድ ያ ሲም ካርድ በማን ስም እንደተገዛና የትኞቹን የስልክ ቁጥሮች ያነጋግር እንደነበረ መመርመር ጀመረ። ይህ የመጀመሪያው ትልቅ ስኬት ነበረ። ስልኩ ወንጀሉ ከመፈጸሙ በፊትና በነበረበት ወቅት በፎርታሌዛ ከተማ ውስጥ ካሉ በርካታ ቁጥሮች ጋር ግንኙነት ማድረጉ ተደረሰበት። ሁለተኛው ፍንጭ የተገኘው ከተማዋ ውስጥ ካለ አንድ የመኪና መሸጫ ማዕከል ውስጥ ነበረ። ዘረፋው በተፈጸመ ማግስት ሰኞ ጠዋት ላይ አንድ ግለሰብ ወደ መኪና መሸጫው በመምጣት 10 ውድና አዳዲስ የጭነት መኪናዎችን በጥሬ ገንዘብ በአንድ ላይ መግዛቱ ተሰማ። ግለሰቡ ገንዘቡን የከፈለው በ50 ሪያል ኖቶች ነበረ። ይህ ለፖሊስ ትልቅ ደውል ነበረ። ማዕከላዊ ባንክ የተዘረፈው በ50 ሪያል ኖቶች መሆኑ ይታወቃል። ፖሊስ ወዲያውኑ የመኪና መሸጫውን ካሜራዎችና ሰነዶች በመመርመር መኪናዎቹን የገዛውን ሰው ማንነት አወቀ። እሱም የዋሻው ቁፋሮ ሰራተኛ ከነበሩት አንዱ ነበረ። ምርመራው በከፍተኛ ፍጥነት ቀጠለ። ፖሊስ የስልክ ጥሪዎችን መነሻ በማድረግ የቡድኑን አባላት ስም ዝርዝርና የመኖሪያ አድራሻ አንድ በአንድ ማውጣት ጀመረ። የዘራፊዎቹ ትልቁ ስህተት ከዘረፋው በኋላ ያሳዩት የስግብግብነት ባህሪ ነበረ። ለዓመታት በድህነት ውስጥ የኖሩት እነዚህ ወንጀለኞች በአንድ ጀንበር በሚሊዮን የሚቆጠር ገንዘብ ሲያገኙ ራሳቸውን መቆጣጠር አቃታቸው። ውድ ቤቶችን መግዛት፣ በቅንጦት ክለቦች ውስጥ ገንዘብ መበተን፣ አዳዲስ መኪናዎችን መንዳት ጀመሩ። ይህ ደግሞ ለመርማሪ ፖሊሶች ቀላል ሥራ ሆነ። ወንጀሉ ከተፈጸመ ከጥቂት ሳምንታት በኋላ ፖሊስ የመጀመሪያዎቹን ተጠርጣሪዎች በቁጥጥር ስር ማዋል ጀመረ።
በተለያዩ የብራዚል ግዛቶች በተደረጉ ድንገተኛ ፍተሻዎች በቁም ሳጥን ውስጥ በግድግዳ ስርና በመኪና ጎማዎች ውስጥ ሳይቀር የተደበቁ በሚሊዮን የሚቆጠሩ የሪያል ኖቶች ተገኙ። ነገር ግን ፖሊስ ዋናዎቹን ማስተርማይንዶች አሌማኦንና ፈርናንዲኒሆን እስካሁን አልደረሰባቸውም። የፌዴራል ፖሊስ ምርመራውን እያሰፋ በሄደ ቁጥር ግን በብራዚል የወንጀል ዓለም ውስጥ ሌላ የከፋና አስፈሪ ታሪክ መጻፍ ጀመረ። ታላቁ የባንኮ ሴንትራል ዘረፋ ለዘራፊዎቹ ታላቅ ሀብትን ያመጣ ቢመስልም በተግባር ግን ያመጣላቸው ከባድ እርግማንን ነበረ። ያ ሁሉ በሚሊዮን የሚቆጠር በጥሬ ገንዘብ የተከማቸ ሀብት በብራዚል ውስጥ ያሉትን ጨካኝ የማፊያ ቡድኖች፣ ሕገወጥ ታጣቂዎችንና ሌላው ቀርቶ ሙሰኛ የሆኑ የፖሊስ መኮንኖችን ሳይቀር ቀልባቸውን ሳበ። የወንጀሉ ዓለም ሠራተኞች ዘራፊዎቹ እነማን እንደሆኑና ከፍተኛ ገንዘብ እንደያዙ ያውቁ ነበረ። ስለዚህም የራሳቸውን አደን ጀመሩ። የመጀመሪያው ሰለባ የሆነው የገንዘብ ምንጩ ፌርናንዲኒሆ ነበረ። ጥቅምት 2005 ዓመተ ምህረት ዘረፋው ከተፈጸመ ከ2 ወር በኋላ ፌርናንዲኒሆ በሳኦ ፖሎ ከተማ ውስጥ ባልታወቁ የታጠቁ ሰዎች ታገተ። አጋቾቹ የፌርናንዲኒሆ ቤተሰቦች ላይ ከፍተኛ ጫና በመፍጠር ከባንኩ ከተዘረፈው ገንዘብ ላይ $7 ሚሊዮን ገደማ ቤተሰቦቹ የቤተ ክርስቲያንና የጓደኞችን እርዳታ ጨምረው በጥሬ ገንዘብ እንዲከፍሉ አደረጉ። ነገር ግን አጋቾቹ ጨካኞች ነበሩ። ገንዘቡ ከተከፈለ በኋላም ቢሆን ፌርናንዲኒሆን በሕይወት አልለቀቁትም። ከጥቂት ቀናት በኋላ አስክሬኑ ከከተማው ውጭ ባለ አንድ ገደል ውስጥ ተጥሎ ተገኘ። እሱ ላይ የተፈጸመው ግድያ እጅግ አሰቃቂም ነበረ። ይህ የመጀመሪያው አልነበረም፣ የመጨረሻውም አልሆነም። የዋሻው ቁፋሮ ላይ የተሳተፉ ሌሎች በርካታ ሰራተኞችም በተመሳሳይ ሁኔታ ታገቱ። አንዳንዶቹ በሙሰኛ ፖሊሶች ተይዘው ገንዘቡን ካልሰጣችሁን እንገድላችኋለን በሚል ዛቻ የዘረፉትን ሀብታቸውን ሙሉ በሙሉ ተቀሙ። ሌሎቹ ደግሞ በሽፍቶቹ እጅ ወደቁ። በጠቅላላው ከዘረፋው ተሳታፊዎች መካከል ከ7 በላይ የሚሆኑት በአሰቃቂ ሁኔታ ተገድለዋል። በርካቶቹ ደግሞ ለዓመታት የት እንደደረሱ ሳይታወቁ ደብዛቸው ጠፍቷል። ያ ተራራ የሚያክለው ገንዘብ ባለቤቶቹን አንድ በአንድ ወደ መቃብር የሚነዳ የሞት መልእክተኛ ሆነባቸው። ዋናው መሪ አሌማኦ ግን እጅግ ብልህ በመሆኑ ለተወሰነ ጊዜ ከዚህ ሁሉ አደጋ አምልጦ መኖር ችሎ ነበረ። ገንዘቡን ይዞ ስሙን በመቀያየር በተለያዩ ግዛቶች ውስጥ ተሸሸገ። ነገር ግን የፌዴራል ፖሊስ መርማሪ ሆሴ ማሪያ የሱን ፈለግ መከተሉን አላቆመም። የፖሊስ ልዩ የደህንነት ቡድን የአሌማኦን የቅርብ ዘመዶችና ጓደኞች ስልክ ለ1 ዓመት በሙሉ ሲከታተል ቆየ። በመጨረሻም በ2007 ዓመተ ምህረት አሌማኦ በብራዚሊያ ከተማ ውስጥ በአንድ ሚስጥራዊ ቤት ውስጥ እንዳለ ፍንጭ ተገኘ። የፖሊስ ልዩ ኃይል ቤቱን ከበበው። አሌማኦ ምንም አይነት የመከላከል ዕድል አልነበረውም። ያለምንም ጥይት ተኩስ እጁን ሰጠ። በፍርድ ቤት በቀረበበት ወቅት በፈጸመው ረቂቅ ወንጀልና በአገሪቱ የፋይናንስ ሥርዓት ላይ በፈጠረው ቀውስ ጥፋተኛ ሆኖ በመገኘቱ የ49 ዓመት ከባድ የእስራት ፍርድ ተፈረደበት። በቁጥጥር ስር በዋለበት ወቅት ፖሊስ ከሱ ዘንድ ያገኘው ከተዘረፈው ግዙፍ ገንዘብ ውስጥ በጣም ጥቂቱን ብቻ ነበረ። የባንኮ ሴንትራል አስደናቂ ዘረፋ ከተፈጸመ ዛሬ ዓመታት ተቆጥረዋል። ሆኖም ግን አሁንም ድረስ ይሄ ታሪክ በዓለም የወንጀል ታሪክ ውስጥ ቁንጮውን ስፍራ ይዟል። የብራዚል ፌዴራል ፖሊስ ባደረገው ሰፊና አድካሚ ምርመራ ከ20 በላይ የሚሆኑ የወንጀሉን ተሳታፊዎች፣ ደላሎችንና ረዳቶችን በቁጥጥር ስር አውሎ ለፍርድ ማቅረብ ችሏል።
ነገር ግን በትልቁ የሚነሳውና እስካሁን መልስ ያላገኘው ትልቁ ሚስጥር የገንዘቡ ጉዳይ ነው። ከባንኩ ከተዘረፈው 160 ሚሊዮን የብራዚል ሪያል ውስጥ በፖሊስ በተለያዩ ፍተሻዎችና በቁጥጥር ስር በዋሉ ወንጀለኞች እጅ ላይ ማግኘት የተቻለው ከ20 በመቶ የማይበልጠውን ብቻ ነው። የቀረው 80 በመቶ የሚሆነው ግዙፍ ገንዘብ ወደ 50 ሚሊዮን የአሜሪካ ዶላር የሚጠጋው ሀብት እስካሁን ድረስ የት እንዳለ አይታወቅም። አሌማኦና ቡድኑ የሰሩት የ78 ሜትር ዋሻ ዛሬም ድረስ በወንጀል ሳይንስ ትምህርቶች ውስጥ እንደ ማሳያ ይነሳል። አበቃን።